በምስራቅ አርሲ ዞን ሁለት ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውና አንድ ቤተክርስቲያን መቃጠሉን ነዋሪዎችና የአካባቢው የኦርቶዶክስ ቤተክርስቲያን ሀገረ ስብከት ምንጮች ለቢቢሲ ተናግረዋል። ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያልን የዛሬውን መረጃዎቻችንን እንደሚከተለው አዘጋጅተንላችኋል። አብራችሁን ቆዩ። የአካባቢው አገረ ስብከት ሊቀነ ጳጳስ በጥቃቱ የተገደሉ ሰዎችን ስም ዝርዝር ይፋ ያደረጉ ሲሆን የአካባቢው አስተዳደር ባለስልጣናት ደግሞ ስለተፈጸመው ጥቃትና ስለደረሰው ጉዳት መረጃ እንደሌላቸው ለቢቢሲ ገልጿል። በምስራቅ አርሲ አገረ ስብከት ውስጥ የሚገኙ የቢቢሲ ምንጮች ጥቃቱ እሁድ ግንቦት 23 ቀን 2018 ዓ.ም መጀመሩን ተናግረው ስልጣና ወረዳ ልዩ ስሙ በቺቶ በተባለ አካባቢ ሁለት አስኮ ወረዳ ደግሞ 11 ሰዎችን መገደላቸውን ተናግሯል። እኚሁ ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁት የቢቢሲ ምንጭ በጥቃቱ የ101 ዓመት ዕድሜ ያለው ጠለታ ገብርኤል ቤተክርስቲያን ሙሉ ለሙሉ በእሳት መውደሙን ተናግሯል። ጥቃቱ የተፈጸመበት የአርሲና ሶማሌ ክልል ጅጅጋ አህጉር ስብከት ሊቀነ ጳጳስ የሆኑት ብፁዕ አቡነ ኤልሳ ባወጡት መግለጫ በምስራቅ አርሲ አገረ ስብከት በአስኮ በሺርካና በሆንቆሎ ዋቤ ወረዳዎች 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተክርስቲያን መቃጠሉን አመልክቷል። በተጨማሪም ካራ ኮፍቶና መድኃኔዓለም በተባለው ቤተክርስቲያን ላይ ዘረፋ መፈጸሙን የገለጹት ጳጳሱ ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤቶችም ተቃጥሏል ሲሉ በመግለጫቸው ላይ ጠቅሷል። በአካባቢው ጥቃት የደረሰባቸው ግለሰቦች በሃይማኖታቸው ብቻ ቤታቸውን እየተለዩ ተቃጥለዋል፣ ንብረታቸውና ከብቶቻቸው ተዘርፈዋል ሲሉም አስታውቋል። ቢቢሲ ያነጋገራቸውና በአካባቢው የቤተክርስቲያን አገልጋይ የሆኑት ግለሰብ በበኩላቸው በጥቃቱ ሚሊሻ የነበረው ወንድማቸው መገደሉን ገልጿል። ቤተክርስቲያኑ ጠለታ ገብርኤል ከታቦት ሕጉ ውጪ ሙሉ ለሙሉ ወድሟል ብለዋል። ሀገረ ስብከት ምንጮች ግንቦት 23 2018 ዓ.ም በነበረው ጥቃት ደጀ ሰላም ተቃጥሎ የነበረው ቡፍቴና መድኃኔዓለምን ግንቦት 24 ለ25 አጥቢያ ሙሉ ለሙሉ ሊባል በሚችል ደረጃ መቃጠሉን ጨምረው ገልጿል። በጥቃቱ የተገደሉት ሟቾች ነዋሪዎች መሆናቸውን የተናገሩት እኚሁ ግለሰብ በአስኮ ወረዳ 280 ሰዎች ከንብረት ቤታቸው መፈናቀላቸውን ጨምረው ተናግሯል። ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸው ባለመነሳቱ ምላሽ ማግኘት አልቻለም። ቢቢሲ አፋን ኦሮሞ አርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት አቶ ሶሪ ወጊን ስለተፈጸመው ጥቃት ማክሰኞ አመሻሽ ላይ ላቀረበላቸው ጥያቄዎች እስካሁን የደረሰ መረጃ የለም፣ እናጣራለን የሚል ምላሽ ሰጥቷል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቤ ወረዳ አስተዳዳሪ ሐሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ምላሽ ሰጥቷል። ከጥቃቱ ጋር ስሙ እየተነሳ ያለው የኦሮሞ ነጻነት ሰራዊት በሰሜን አሜሪካ የሚገኙት የቡድኑ ቃል አቀባይ መሆናቸውን የሚገልጹት ጄሬኛ አያና ምላሽ እንዲሰጡን ቢቢሲ በጽሁፍ መልእክት ጥያቄ ያቀረበ ሲሆን ዘገባው እስከወጣበት ጊዜ መልስ አልሰጡም። የምስራቅ አርሲ አገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍ ያለው ሽንቁጤ እዚህ አካባቢ ትንሽ እርስ በርስ አለመስማማት አለ በማለት ግድያዎች እየተፈጸሙ መሆናቸውን ተናግሯል። ሰኞ ግንቦት 24 2018 ዓ.ም በዞኑ የተለያዩ አካባቢዎች ምርጫ መካሄዱን በማስታወስ በእነዚህ አካባቢዎች እርስ በርስ መጨራረስ እየደረሰ ምርጫው ለማደናቀፍ ይሁን ወይም ሌላ ምክንያት ስለመኖሩ አለመታወቁን ተናግሯል። ዋና ስራ አስኪያጁ ጥቃቱ የተፈጸመው በምን ምክንያትና በማን እንደሆነ ለይቶ ለመናገር አሁንም እንደማይችሉ ጨምረው አስታውቋል። በአካባቢው የጸጥታ አካላትና የሚጠራው ቡድኑ ማክሰኞ ዕለት ግንቦት 25 ቀን 2018 ዓ.ም መሰማራቱን ተናግረው ሁኔታዎች መረጋጋታቸውን ገልጿል። በጥቃቱ የሞቱ ሰዎች በተመለከተም ግማሹ 9 ይላል፣ ግማሹ 7 ይላል። ይህም ራሱ ማጣራት አለብን ብሏል። በአካባቢው ግንቦት 23 እና 24 የተኩስ
በሩምታ እንደተከፈተ ጥቆማ እንደደረሳቸው መረጃ እንዳላቸውም የሚናገሩት ኃላፊው አንድ ቤተክርስቲያን ላይ ትንሽ የእሳት አደጋ መድረሱን በመግለጽ ይህንንም ወደ ቦታው የተሰማራው ቡድን አጣርቶ እንደሚያሳውቅ ተናግሯል። የተፈጠረውን በዝርዝር ለማስረዳት አጣሪ ቡድን የሚያመጣውን መረጃ አይተው ለመናገር እንደሚመርጡ በመግለጽ ዝርዝሩን ከመናገር ተቆጥቧል። የቤተክርስቲያን አገልጋይ የሆኑት ግለሰብ በበኩላቸው በአካባቢው ባለፈው 6 ዓመታት በሸኔ ታጣቂዎች ጥቃት በተደጋጋሚ ሲፈጸም እንደነበረ ገልጸው የተወሰኑ ግለሰቦች ራሳቸውን ለመከላከል በግላቸው መታጠቃቸውን ይናገራሉ። የተወሰኑ ሰዎች ከታጣቂዎቹ ጋር ሲታኮሱ፣ ቀሪዎቹ ግን እየሸሹ ባሉበት መገደላቸውን ጨምረው ገልጿል። ከተገደሉት መካከል አስክሬናቸው ተነስቶ ያልተቀበረ አሉ ያሉት የቤተክርስቲያኑ አገልጋይ ቀሪዎቹ ግን በተለያዩ አብያተ ክርስቲያኖች በጅምላ መቀበራቸውን ተናግሯል። ግንቦት 23 እና ግንቦት 24 በነበረው ጥቃት ከአድማ በታኝ ከሚሊሻ እንዲሁም ሙስሊም ከሆኑ የአካባቢው ነዋሪዎች የተገደሉ መኖራቸውንም ጨምረው ተናግሯል። በምስራቅ አርሲ በሸርካ ወረዳ ግንቦት 23 ቀን 2018 ዓ.ም በአንድ ቤት ይኖሩ የነበሩ 2 የህትማማች ልጆች በጥቃቱ አድራሾቹ ከተወሰዱ በኋላ ተገለው መገኘታቸውን ስማቸው እንዳይገለጽ እየጠየቁ የአካባቢው ነዋሪ ተናግሯል። የሟቾቹ ንብረትና ከብቶች መዘረፋቸውን በመግለጽ እስከ 10 ኪሎ ሜትር ርቆ በሚገኝ ሚታና ጋዳ የሚባል አካባቢ ተገድለው ጥሏቸው ሄዷል ብለዋል። አንደኛው ግለሰብ ሰቅጣጭ በሆነ ሁኔታ መገደሉን የሚናገሩት ነዋሪው የቀብሩ ስነ ስርዓታቸው ግንቦት 24 ቀን 2018 ዓ.ም ጋዳ ቅድስተ ማርያም ቤተክርስቲያን መፈጸሙን ተናግሯል። የሟቾቹ ግለሰቦች ወንድም ከሳምንት በፊት ታግቶ መወሰዱን የሚናገሩት እኚሁ ነዋሪ እስካሁን የደረሰበት አለመታወቁን ተናግሯል። ግለሰቦቹ በማን ተይዘው እንደተወሰዱና እንደተገደሉ ሲጠየቁ ይህ የተለመደ ነው፣ በአካባቢው ሸኔ ተብሎ የሚጠራው ቡድን እንደሚንቀሳቀስ ይታወቃል። ከዚህ በፊትም ተከታታይ እገታዎችና ግድያዎች ይፈጸማሉ ብሏል። ከዚህ በፊትም የተፈጸሙት ግድያዎች እምነት ተኮር መሆናቸውን የሚናገሩት ግለሰቡ አሁንም በዚያ መልኩ የተፈጸመ መሆኑን አስረድተዋል። በአካባቢው ባለፉት 3 ዓመታት ተመሳሳይ ግድያዎች ሲፈጸም መቆየታቸውን የሚያስታውሱት ነዋሪው በርካታ ሰው ሕይወቱን አጥቷል ይላሉ። በአካባቢው በተደጋጋሚ የሚፈጸሙት ጥቃቶችና ማፈናቀሎች እምነት ተኮር በመሆናቸው እንደሚገምቱ ተናግሯል። እነዚህ ተመሳሳይ ጥቃቶች እልባት ያላገኙት ለምን እንደሆነ ሲናገሩም በአካባቢው አስተዳደር ውስጥ ያልጠሩ ሁኔታዎች አሉ ብሏል። በሸርካ ወረዳ ከ500 የማያንሱ አባወራዎች ከዚህ በፊት በተፈጸሙ ጥቃቶች መፈናቀላቸውን የሚናገሩት ግለሰቡ እስከ ቅርብ ጊዜ ድረስ ይህ ችግር ከመፈጠሩ በፊት እነርሱን ለመመለስ ጥረት እየተደረገ መሆኑን ተናግሯል። ቢቢሲ በሸርካ ወረዳ ነዋሪዎች ያነጋገረው ማክሰኞ ግንቦት 25 ሲሆን የአካባቢው ሁኔታ መረጋጋቱን ሰምቷል። ሌላ በቢቢሲ ያነጋገራቸው ለደህንነታቸው በመስጋት ስማቸው እንዳይገለጽ ያልፈቀዱ የአስኮ ወረዳ ነዋሪዎች በበኩላቸው ግንቦት 23 ቀን 2018 በነበረው ጥቃት ሸኔ ተብሎ የሚጠሩት አንድ ሚሊሻ ጨምሮ 10 ሰው ገድለዋል ብሏል። በጥቃቱ ከ280 በላይ ነዋሪዎች መፈናቀላቸውን፣ አንድ የ101 ዓመት ዕድሜ ያለውን ቤተክርስቲያን መቃጠሉን ተናግሯል። ግንቦት 23 2018 ዓ.ም የተገደሉትን ነዋሪዎች ስም የሚዘረዝሩት እኚህ ግለሰብ ከ80 ዓመት እስከ 25 ዓመት ዕድሜ ያላቸው ነዋሪዎች በቤታቸው ውስጥ ሳሉ ጥቃት ተፈጽሞባቸው እንደተገደሉ ገልጸዋል። አማረ በላይነህ እና ከሬ ደሴ የሚባሉት ግለሰቦች ግንቦት ሰኞ 24 ቀን 2018 ዓ.ም መገደላቸውን ተናግረው በዕለቱም መኖሪያ ቤታቸው እያቃጠሉ እንደነበር ተናግሯል። የቤተክርስቲያን ቤት ሙሉ በሙሉ ተቃጥሏል ያሉት ነዋሪው እሁድ ግንቦት 23 ከጠዋቱ ጀምሮ ጥቃቱ መፈጸሙን ተናግረው ሰኞ ዕለትም መቃጠሉንና በአካባቢው የሸኔ ባንዲራ ተክለው እንደሚገኙ ተናግሯል። ታጣቂዎቹ ግንቦት 23 ቀን 2018 ዓ.ም በድንገት አካባቢው መተው መተኮስና ቤቶችን ማቃጠል መጀመራቸውን የሚናገሩት ነዋሪዎቹ በቤታቸው የሚገኙትን እየገደሉ የሸሹትን ቤታቸውን እያቃጠሉ
ሄደዋል ብሏል። 280 አባወራዎች መፈናቀላቸውን የሚገልጹት እኚህ ነዋሪው እነዚህ ሁሉ ቤት መካከል የምን ያህሉ እንደተረፈ እንዳላወቁ እና የሟቾች ቀብር ግንቦት 24 2018 ዓ.ም በተለያዩ አካባቢዎች ተፈጽሟል ብሏል። የጥቃቱ መንስኤ ሃይማኖት ተኮር ነው የሚሉት እኚሁ ግለሰብ እሁድና ሰኞ ግድያውና ቃጠሎ ሲፈጸም ወደ አካባቢው የመንግስት ጸጥታ አካላት እንዳልመጡም ጨምሮ አስታውቋል። ጸጥታ አካላት ግንቦት 25 ማክሰኞ ዕለት መድረሳቸውን፣ ነገር ግን ቢቢሲ እስካነጋገራቸው ሰዓት ድረስ ምንም አይነት ተኩስም ሆነ ቦታውን ማስለቀቅ እንዳልተካሄደ ጨምረው አስታውቋል። በአካባቢው ጥቃት መፈጸም ከጀመረ ከ5 ዓመት ያህል መሆኑን ያስታወሱት እኚሁ ግለሰብ ብንጮህም የሚሰማን የለም ሲሉ በስጋት ሲኖሩ እንደነበር ተናግሯል። ቤት ንብረታቸው ወድሞ ከብት ንብረቶቻቸው ጠፍተው ባዶ እጃቸውን ቀርተናል የሚሉት እኚሁ ግለሰብ ቀደም ሲልም 3 ቤት ተቃጥሎብኝ ተመልሶ ተሰርቶ ነበር፣ ከትላንት ወዲህ በነበረው ጥቃት ዳግመኛ ተቃጥሎብኛል ሲሉ ለቢቢሲ ተናግሯል። በአዳማ ዘበኝነት እና የጉልበት ስራ ተቀጥረው 7 ልጆቻቸውን በየዘመዱ በትነው እየኖሩ መሆኑን የሚናገሩት ግለሰቡ የ12 ዓመት ልጃቸው ከተገደለች በኋላ ባለቤቴ ታማሚ ሆና እርሷም እያስታመምኩ ነው ሲሉ ጨምረው አስረድቷል። በኦሮሚያ ክልል በሚገኘው አርሲ ዞን ውስጥ በሚገኙ ቦታዎች በተለያዩ ጊዜያት በሚፈጸሙ ጥቃቶች በርካታ ሰዎች መገደላቸውን የተዘገበ ሲሆን ነዋሪዎች ጥቃቱን እምነትን መሰረት ያደረገና ኢላማ የተደረጉት ሰዎች መኖሪያ ንብረትና አብያተ ክርስቲያናት ጭምር እያወደመ መሄዱን ተናግሯል። በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ እየተፈጸሙ ለሰዎች ሕይወት መጥፋትና ለንብረት መውደም ምክንያት የሆኑት ጥቃቶች በማን እንደሚፈጸሙ እስካሁን በግልጽ የታወቀ ነገር የለም። የክልሉና የአካባቢው ባለስልጣናትን በተደጋጋሚ ስለሚፈጸሙ ጥቃቶች እንዲሁም ስለሚፈጽሟቸው ተደጋጋሚ መረጃ እንደሌላቸው ይናገራሉ ወይም ምላሽ ለመስጠት ፈቃደኛ አይሆንም። በተደጋጋሚ የሚከሰቱ ጥቃቶች የኦርቶዶክስ እምነት ተከታዮች ኢላማ እንደሚሆኑ ነዋሪዎች ከመናገራቸው በተጨማሪ እነርሱ ከጥቃቱን ለመታደግ የሞከሩ የአካባቢው ነዋሪዎች የሆኑ የሌላ እምነት ተከታዮችም የጥቃቱ ሰለባ መሆናቸው ተዘግቧል። ባለፉት ጥቅምት ወር አጋማሽ ላይ በአካባቢው በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተፈጸመውን ጥሰት እየተባባሰ መሆኑን በመጥቀስ መንግስት የዜጎቹን ሕይወት የመኖር መብት እንዲያስከብር መጠየቁ ይታወሳል። ውድ የኢትዮ ሚረር ቤተሰቦች ለዛሬ የደረሰን መረጃ እነዚህን ይመስላሉ። በሚቀጥለው መረጃዎቻችን እስከምንገናኝ ድረስ ቸሩን ሁሉ እየተመኘን በዚሁ እንሰናበታለን። መልካም ጊዜ